ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ሐምሌ 4 ቀን 2011 ዓ.ም ሐሙስ ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። የዓለም ዋና ዋና ዜናዎች፣ የዜና መጽሔት እንዲሁም ሳምንታዊው የባህል መድረክ በምሽቱ ስርጭታችን ተካተዋል። ከምሽቱ የዓለም ዜና በመለጠቅ የሚቀርበው የዜና መጽሔታችን የወላይታ ብሔራዊ ንቅናቄ ጥያቄ፣ የህወሓት መግለጫና የተሰጡ አስተያየቶች፣ አዲስ አበባ ውስጥ የትራንስፎርሜሽን መሰረቅ ጉድ ማስባሉ፣ ከኤርትራ ወደ ኢትዮጵያ የሚገቡ የሶማሌ ተሳዳጆች፣ ኢትዮ ቴሌኮም ምስጋናና የደንበኞች ስሞታ እንዲሁም ሳውዲ ድንበር የሚገኙ ከ500 በላይ እስረኞች የድረሱልን ጥሪ የተሰኙ ርዕሶችን በስፋት ያስተነትናል። ሳምንታዊው የባህል መድረክ የዘንድሮውን የዓለም ቅርስ ጥበቃ ድርጅት ጉባኤን ይቃኛል። በመስተንግዶው ኒያዜብ ታደሰ አብሬያችሁ አመሻለሁ። ነጋሽ መሐመድ ደግሞ የዓለም ዜና ሊያሰማን ዝግጅቱን አጠናቆ አጠገቤ ይገኛል። ለሁሉም ዝግጅቶቻችንን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ይደመጣል። በኢትዮ ኤፍኤም 107.8 አዲስ አበባ ከተማ ስርጭታችንን ማዳመጥ ይቻላል። በሳተላይት በብድር 4 በ11996 ሜጋሄርዝ DWA 226 ዲግሪ ኢስት ሆሪዞንታል እንዲሁም በናይል ሳት 217 ዲግሪ ዌስት ቨርቲካል በ11976 ሜጋሄርዝ DWA 2 ላይ እንገኛለን። ከድረገጻችን ወይም DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም ስርጭታችንን መከታተል ትችላላችሁ። በፌስቡክም ስርጭታችንን በቀጥታ ሲተላለፍ ለማድመጥ DW አምሃሪክ ብላችሁ ፈልጉን። አሁን መስመሩን ለዓለም ዋና ዋና ዜናዎች ልልቀቅ። ነጋሽ መሐመድ። የዲደብሊው ዜና በመጀመሪያም ርዕሶቹን እንሆ። የአማራ ዲሞክራሲያዊ ፓርቲ አዴፓ ለሰኔ 15ቱ ግድያ ኃላፊነቱን ካልወሰደ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከ31 ዘመን አጋሩ ጋር ተባብሮ እንደማይሰራ አስጠነቀቀ። የህወሓት ማዕከላዊ ኮሚቴ መግለጫ እንደሚለው ኢትዮጵያ እየተበታተነች ነው። ተጠያቂዎቹም አዴፓ የፈቀደላቸው ትምክተኞች ናቸው። አዲስ አበባ ከተማ ውስጥ በአንድ ወር ጊዜ ውስጥ ብቻ 7 የኤሌክትሪክ ትራንስፎርመሮች መዘረፋቸውን የከተማይቱ የኤሌክትሪክ አገልግሎት መስሪያ ቤት አስታወቀ። ተጨማሪ ትራንስፎርመሮች ለመዝረፍ የሞከሩ ሰዎች ተይዘዋል። ቢያንስ የ5ቱ ዘራፊዎች የተዘረፉት መሳሪያዎችም እስካሁን አልተገኙም። የኢራንና የጠላቶቿ መንግስታት የፋርስ ባህረ ሰላጤን ይበልጥ ከሚያውክ እንቅስቃሴ እንዲታቀቡ ቻይና አሳሰበች። የብሪታንያ ጦር በቅርቡ የያዛትን የኢራን የነዳጅ መርከብ ካፒቴንና ኃላፊን ዛሬ ማሰሩ ተዘግቧል። ቴህራን ለንደንን ለመበቀል እየዛተች ነው። ዜናው በዝርዝር ባለፈው ሰኔ 15 በባለስልጣናት ላይ ለተፈጸመው ግድያ የአማራ መስተዳድር ገዢ ፓርቲ አዴፓ ኃላፊነቱን እንዲወስድ የትግራይ ገዢ ፓርቲ ህዝባዊ ወያኔ ሓርነት ትግራይ ህወሓት ጠየቀ። የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ አዴፓ ለግድያው ኃላፊነቱን ካልወሰደ አብሮ መስራት እንደማይችል አስጠንቅቋል። ህዝባዊ ወያኔ ሓርነት ትግራይ ህወሓትና የቀድሞው የኢትዮጵያ ህዝብ ዲሞክራሲያዊ ንቅናቄ ኢህዴን የዛሬው ኢዴፓ በ1980 ኢህአዴግን ከመሰረቱ ወዲህ በጋራ ሲዋጉ ሌሎች የፖለቲካ ፓርቲዎችን ቀይጠውም ስልጣን ከያዙ በኋላም በጋራ ሲገዙ ከ31 ዓመት በላይ አስቆጥረዋል። የህወሓት ማዕከላዊ ኮሚቴ ሰሞኑን ያደረገውን የ2 ቀናት አስቸኳይ ስብሰባ ሲያጠናቀቅ ያወጣው መግለጫ ግን ታዛቢዎች እንደሚሉት በትግራይና በአማራ ገዢ ፓርቲዎች መካከል ከ31 ዓመታት በላይ የጸናው አንድነት ከፍጻሜው መጀመሪያ ላይ መድረሱን ጠቋሚ ነው። የህወሓት ማዕከላዊ ኮሚቴ መግለጫ ሀገር እየተበታተነ ያለው ከዚህም ከዚያም በተሰባሰበ የትምክህት ኃይል ነው ባይ ነው። የአማራ ዲሞክራሲያዊ ፓርቲ ደግሞ የትምክህት
የትምክህት ኃይሎች የፈለጉትን እንዲያደርጉ እድል ሰጥቷል በማለት ህወሓት ይወቅሳል። አዴፓ በተለይም የአመራሮችን ግድያ በተመለከተ በዝርዝር በመገምገም ወደ ተጠያቂነት እንዲሸጋገር ከዚህ በመነሳትም የኢትዮጵያን ህዝብ ይቅርታ እንዲጠይቅ ህወሓት አሳስቧል። የህወሓት ማዕከላዊ ኮሚቴ መግለጫ አክሎ የአማራ ዲሞክራሲያዊ ፓርቲ ውስጣዊ ችግሮቹን በመሸፋፈን ለደረሰው ጥፋት ሶስተኛ ወገንን ተጠያቂ ሊያድረግ አይገባም ባይም ነው። አዴፓ ህወሓት ያለውን ካላደረገ ግን መግለጫው አክሎ እንዳለው ህወሓት ከአዴፓ ጋር ለመስራት ይቸገራል ብሏል። የህወሓት ማዕከላዊ ኮሚቴ መግለጫ ስለ አጠቃላይ ኢህአዴግም ያነሳዋል። ጠቅላይ ሚኒስትር አብይ አህመድ በሚመሩት የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ውስጥ ተፈጥሯል ያለው የጎራ መደበላለቅ ሊለይ እንደሚገባ አሳስቧል። የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ አዲስ አበባ ውስጥ ታሰሩ። ንቅናቄው ዛሬ እንዳስታወቀው አቶ ክርስቲያን የታሰሩት ከዚህ ቀደም የታሰሩ የንቅናቄውን አባላት ለመጠየቅ አዲስ አበባ ወደሚገኘው 3ኛ ፖሊስ ጣቢያ በሄዱበት ነው። አቶ ክርስቲያን ከሳምንታት በፊት ምዕራብ ጎጃም ሰከላ በተባለ ወረዳ ለስራ በሄዱበት ከሌሎች የንቅናቄው ባለስልጣናት ጋር ታስረው ከአጭር ጊዜ በኋላ ተለቀው ነበረ። አቶ ክርስቲያን ዛሬ የታሰሩበት ትክክለኛ ምክንያት እስካሁን በይፋ አልተነገረም። የአብን ሊቀመንበር ዶክተር ደሳለኝ ጫኔ እንዳሉት ግን እስረኞችን ለመጠየቅ ከአቶ ክርስቲያን ጋር ወደ ፖሊስ ጣቢያ አብረው ነበር የሄዱት። እስረኞች ጠይቀው ከፖሊስ ጣቢያው ሊወጡ ሲሉ ግን አቶ ክርስቲያን ተይዘዋል። ምርመራ እንፈልጋለን በማለት አስረውታል ማለት ነው። ወደ 5 ሰዓት አካባቢ የረፋዱ 5 ሰዓት አንዳንድ ደብዳቤዎችን ጽፈን ጠዋት ለመሄድ እሱን እያዘጋጀን ነው። ሌሎችም የታሰሩ ተጨማሪ ስሮች አሉ። ትላንትና ዛሬ እርግጠኝነት ማግኘት አልቻልንም፣ ግን እስከ 20 የሚደርሱ አዲስ ስሮች አሉ። በቃ አንዳንዶቹ ስብሰባ ላይ ተናግረው ነበር። ለውጥ አለ እየተባለ አማራ እንደዚህ በገፍ እየታሰረ ነው ብለው የተናገሩ አሉ ቢሮ ስብሰባዎች ላይ። አንዳንዶቹ የአብን ስቲከርና ሎጎ ይዛችሁ ተገኝታችኋል የተባሉ አሉ። በቃ እንዲሁ የጅምላ ስር ነው። የኢትዮጵያ መንግስት መፈንቅለ መንግስት ካለው የባለስልጣናት ግድያ በኋላ የአማራ ብሔራዊ ንቅናቄ አባላትን ጨምሮ ተቃዋሚ ፖለቲከኞችን፣ ጋዜጠኞችንና የፖለቲካ አቀንቃኞችን ማሰሩን እንዲያቆም ዓለም አቀፍ የመብት ተሟጋች ድርጅቶች እየጠየቁ ነው። አዲስ አበባ ውስጥ በአንድ ወር ጊዜ ውስጥ ብቻ 7 የኤሌክትሪክ ማከፋፈያ ወይም ትራንስፎርመሮች መሰረቃቸውን የከተማው የኤሌክትሪክ አገልግሎት መስሪያ ቤት አስታወቀ። የአዲስ አበባ የኤሌክትሪክ አገልግሎት መስሪያ ቤት በተለይ ለዶይቼ ቬለ እንዳረጋገጠው ማከፋፈያዎቹ ወይም ትራንስፎርመሮቹ የተሰረቁት ከ3 የተለያዩ ሰፈሮች ነው። በሌላ አካባቢ አገልግሎት ላይ የነበረ አንድ ማከፋፈያን በዕቃ ማውረጃና መጫኛ ክሬን ተንጠላጥለው ነቅለው ለመውሰድ የሞከሩ ሰዎች መያዛቸውን የመስሪያ ቤቱ የኮሚኒኬሽን ጉዳይ ኃላፊ አስታውቀዋል። ኃላፊው በቀለ ክፍሌ እንደሚሉት ከተሰረቁት ትራንስፎርመሮች 5ቱም እስካሁን የደረሱበት አይታወቅም። ወንጀለኞቹም አልተያዙም። አቶ በቀለም አክለው እንዳሉት መስሪያ ቤታቸው ከዚህ ቀደም የኬብል ቆረጣና ስርቆት እንጂ እንዲህ ያለ ሌብነት አጋጥሞት አያውቅም። የአዲስ አበባ ወኪላችን ሰለሞን ሙጬ እንደዘገበው ሌቦቹ የኤሌክትሪክ ሙያ ያላቸው ሰዎች ሳይሆኑ አይቀሩም ተብሎ ይገመታል። ይህ ዲደብሊው ዶይቼ ቬለ ነው። የኢራንና የጠላቶቿ መንግስታት የሆርሙዝ ሰርጥን ውጥረት ከሚያነር እርምጃ እንዲታቀቡ ቻይና አሳሰበች። ዩናይትድ ስቴትስ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና እስራኤልን አስከትላ ከኢራን ጋር በገጠመችው ሰጣ ገባ ብሪታንያም ድንገት ተንደርድራ ገብታበታለች። የብሪታንያ ጦር በቅርቡ የጂብራልታር ሰርጥን አቋርጦ ለማለፍ የሞከረ አንድ የኢራን የነዳጅ መርከብን ማገቱ የፍጥጫውን አድማስ አስፍቶታል። ኢራን ብሪታንያን እንደምትበቀል በተደጋጋሚ እየዛተች ነው። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሹዋንግ ዛሬ እንዳሉት ሁሉም ወገኖች ጠብ ፍጥጫውን ለማርገብ መጣር አለባቸው። የባህረ ሰላጤው አካባቢ በዓለም የኃይል አቅርቦት በጸጥታና መረጋጋት ላይ ከፍተኛ ተጽዕኖ የሚያደርግ አካባቢ ነው። ሁሉም ወገኖች አሁን ያለውን ውጥረት ለማርገብ፣ ለማረጋጋት፣ ሰላምንና ጸጥታን ለማስፈን ኃላፊነት በተሞላበት መንገድ ጥረት ያደርጋሉ የሚል ተስፋ አለን።
የፋርስ ባህረ ሰላጤን ከሰፊው የዓለም ባህር ጋር የሚያገናኘው ሆርሙዝ ከፍተኛ የነዳጅ ዘይት የሚተላለፍበት ሰርጥ ነው። ብሪታንያ ጅብላርተር ላይ የያዘችውን የኢራን መርከብ ካፒቴንና የበላይ ኃላፊዎችን ዛሬ አስራቸዋለች። የጀርመኗ መራሄተ መንግስት ወይዘሮ አንጌላ ሜርክል ጤንነታቸውን እንደሚጠብቁና እንደሚጠነቀቁም አስታወቁ። ሜርክል አንድ ወር ባልሞላ ጊዜ ውስጥ ከሀገራት መሪዎች ጋር ወይም ከእንግዶች ጋር እንደቆሙ ሰውነታቸው በተከታታይ መርገፍገፉ የጤናቸውን ሁኔታ አጠራጣሪ አድርጎታል። እስከ ትናንት ድረስ ሁለቴ ላጋጠማቸው መርገፍገፍ አንዴ የውሃ እጥረት፣ ሌላ ጊዜ ደግሞ የስራ ጫና የሚሉ ምክንያቶች ሲሰጡ ነበረ። ትናንት የፊንላንድን ጠቅላይ ሚኒስትር ለመቀበል በተዘጋጀ ስነ ስርዓት ላይ የሁለቱ ሀገራት ብሔራዊ መዝሙር ሲዘመር ግን የሜርክል ሰውነት እንደ ከዚህ ቀደሙ ሁሉም ድንገት ሰደቻ ሲመታ ነበረ። ሜርክል ዛሬ ለዴንማርኳ ጠቅላይ ሚኒስትር የተደረገውን የክብር አቀባበል ቆመው ሳይሆን ወንበር ላይ ተቀምጠው ለመከታተል ተገደዋል። ለጋዜጠኞች በሰጡት መግለጫም የጤናቸውን ጉዳይ ብለው እንደሚከታተሉት አስታውቀዋል። በህዝብ ብዛት በምጣኔ ሀብትም ከአውሮጳ የመጀመሪያውን ስፍራ የያዘችውን ሀገር ላለፉት 14 ዓመታት የመሩት አንጌላ ሜርክል በመጪው ሳምንት 65 ዓመት ይደፍናሉ። እያንዳንዷ የልደት በዓል የእርጅና መልእክት እንዳላት እገነዘባለሁ አሉ ዛሬ ሜርክል። በዩናይትድ ስቴትስ የብሪታንያ አምባሳደር የነበሩት ሰር ኪም ዳሮህ ስልጣን መልቀቃቸው የብሪታንያ ፖለቲከኞችን እያወዛገበ ነው። አምባሳደሩ ስልጣን የለቀቁት ከዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በተደረገባቸው ግፊትና ስድብ ምክንያት ነው። አንጋፋው ዲፕሎማት ስለ ትራምፕ አስተዳደር ለመንግስታቸው በጻፉት ምስጢራዊ አስተያየት የትራምፕ መስተዳደርን የተዝረከረከና ዲፕሎማሲያዊ ብቃት የሌለው ብለውት ነበረ። ደብዳቤው አፈትልኮ በመገናኛ ዘዴዎች ከተሰራጨ በኋላ ፕሬዚደንት ዶናልድ ትራምፕ አንጋፋውን ዲፕሎማት ደደብ፣ አቅመቢስ፣ ተሰናባች ጠቅላይ ሚኒስትር ቴሬሳ ሜይን ደግሞ ጅል እያሉ የስድብ ናዳ ሲያወርዱባቸው ነበረ። የወግ አጥባቂው የብሪታንያ ገዢ ፓርቲ የምክር ቤት እንደራሴዎች የአምባሳደር ዳሮህ ስልጣን የለቀቁት የብሪታንያና የዩናይትድ ስቴትስን ግንኙነት ለመጠበቅ ሲሉ ነው በማለት ውሳኔውን አድንቀውታል። የተቃዋሚው የሌበር ፓርቲ እንደራሴዎች ግን ትራምፕንና ጠቅላይ ሚኒስትር ሜይን ይተካሉ የተባሉትን ቀኝ አክራሪ ፖለቲከኛ ቦሪስ ጆንሰንን አውግዘዋል። እንደራሴ ፓን ማክ ፋደን አንዱ ናቸው። የተከበሩ የዩክስብሪጅ ተወካይ ቦሪስ ጆንሰን ምላሽ ጦር ሜዳ በጠላት የተከበበ የወገን ወታደርን አጋልጦ እንደ መሸሽ የሚቆጠር ነው። እውነተኛ መሪዎች ዜጎቻቸውን ከጥቃት ይከላከላሉ። እነሱ ለመሸለም ሲሉ ወገናቸውን ለተኩላ አይሰጡም። የጆንሰን እርምጃ ጠቅላይ ሚኒስትር ቢሆኑ ምን ሊሰሩ እንደሚችሉ የሚያመለክት ቆጥቋጭ ማስጠንቀቂያ ነው። አምባሳደር ኪም ዳሮህ ከፕሬዚደንት ትራምፕ ጋር በገጠሙት አተካራ የተሰናባቿን ጠቅላይ ሚኒስትር የቴሬሳ ሜይ ሙሉ ድጋፍ አልተለያቸውም ነበረ። ሜይን ይተካሉ ተብለው የሚጠበቁት ቦሪስ ጆንሰን ግን አምባሳደሩን ለትራምፕ ስድብ አጋልጠው ሰጥተዋል ተብለው ይወቀሳሉ። አምባሳደሩ በዲፕሎማትነት ከ42 ዓመታት በላይ ያገለገሉ ሰው ናቸው። ይህ ዶይቼ ቬለ ዲደብሊው ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የአማራ ዲሞክራሲያዊ ፓርቲ አዴፓ ለሰኔ 15ቱ ግድያ ኃላፊነቱን ካልወሰደ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከ31 ዘመን አጋሩ ጋር ተባብሮ እንደማይሰራ አስጠነቀቀ። የህወሓት ማዕከላዊ ኮሚቴ መግለጫ እንደሚለው ኢትዮጵያ እየተበተነች ነው። ተጠያቂዎቹም አዴፓ የፈቀደላቸው ትምክተኞች ናቸው። አዲስ አበባ ውስጥ በአንድ ወር ጊዜ ውስጥ ብቻ 7 የኤሌክትሪክ ትራንስፎርመሮች መዘረፋቸውን የከተማይቱ የኤሌክትሪክ አገልግሎት መስሪያ ቤት አስታወቀ። ተጨማሪ ትራንስፎርመሮች ለመዝረፍ የሞከሩ ሰዎች ተይዘዋል። ቢያንስ የ5ቱ ዘራፊዎች የተዘረፉት መሳሪያዎችም ግን አልተያዙም።
የኢራንና የጠላቶቿ መንግስታት የፋርስ ባህረ ሰላጤን ይበልጥ ከሚያውክ እንቅስቃሴ እንዲታቀቡ ቻይና አሳሰበች። የብሪታንያ ጦር በቅርቡ የያዛትን የኢራን የነዳጅ መርከብ ካፕቴንና ኃላፊን ዛሬ ማሰሩ ተዘግቧል። ቴህራን ለንደንን ለመበቀል እየዛተች ነው። የዜናው መልእክት እስካሁኑ ነበር። ነጋሽ መሐመድን ለምሽቱ የዓለም ዋና ዋና ዜናዎች ቅንብር አመሰግናለሁ። በመከታተል ላይ ያላችሁት ዶይቼ ቬለ DW ነው።